በሰው የማሰብ ችሎታ የተገበሩ የነበሩ ተግባራት በሰው ሰራሽ መሳሪያዎች ተተክተው ሲተገበሩ ወይም ደግሞ ሲሰሩ ሰው ሰራሽ አስተውሎት AI Artificial Intelligence በመባል ነው የሚጠራው። ዓለማችን የተለየ የሚባል እውነታ ውስጥ የገባች ነው። አሁን ቀጣይ የሚመጣው ሞገድ ሰው ከሰው ጋር ብቻ ሳይሆን ሰው ከሰው ሰራሽ አስተውሎት ጋር ነው ግብ እየፈጠረ የሚቀጥለው። AI ምንድነው? እንዴትስ ነው የሚሰራው የሚለው ግንዛቤ ካለን ገዥነታችን አይቀማም። ይሄን ያልኩበት ምክንያት ሰው የተፈጠረው ሰው መሆንን በመድር ላይ የተለማመደ ገዢ እንዲሆን እንዲመራ በስልጣንም እንዲያስተዳድር ነው። ስለ AI ብዙ ተብሏል። ከዚህም በኋላ ደግሞ ብዙም ይባላል። እዚህ ግን ስትመጡ በተለየ አንድምታ ነገሮችን ትመለከታላችሁ። የምታወራው ነገር የሚጠቅመኝ አልመሰለኝም። ስለ AI አወቅኩም አላወቅኩም ጥቅምም አያመጣም የሚል ካለ ካሁን ይውጣ። ሁለት እግራችሁ እንዲገባ ነው የምፈልገው። አንድ ውስጥ አንድ ውጪ እንዳይሆን። አሁን ከመሰረት እንጀምር። ቀበቷችሁን ደግሞ ጠበቅ። AI ተጀምሯል ተብሎ የሚታመነው በ1914 የአውሮፓውያን አቆጣጠር ነው። በደንብ ግን ጡንቻው የፈረጠመው ከ2020 በኋላ ነው። የሰው አእምሮ በድግምግሞሽ በተለማመደው የመረጃዎች ቅብብልና ስራ ህጥለትን ደግሞ በማጥናት ነው ውሳኔን የሚያስተላልፈው። ሰው ሰራሽ አስተውሎትም ልክ እንደዚሁ ተመሳስሎ የቀረበ ነው። 2020 ላይ ነው በደንብ መሰልጠን የጀመረው ወይም ደግሞ ጡንቻው የዳበረው ያልኩበት ምክንያት በወይም መረጃ ነው። ማለትም ዴታ በመንለው ሰው አብዝቶ መረጃ መመገብ የጀመረው በዛን ወቅት ነው። እንዴት? በማህበራዊ ገጾች አማካኝነት። ያኔ ነው አብዛኛው ማህበረሰብ ብዙ ጊዜውን ማህበራዊ ገጾች ላይ ማሳለፍ የጀመረው። ያኔም መረጃን ለሰው ሰራሽ አስተውሎ የመገበው ሰዎችን ለመቆጣጠርና ለመምራት የሚያስችለው መረጃ ሰዎች ከሚያሳዩት የስሜት ምላሽ አብዝተውም ደግሞ ከሚጠይቁት ጥያቄ በመንተራስ ስለ ፈጣሪው የሚገባው መረጃ ሰብስቧል። 2020 The Great Reset ነው የሚባለው። ዓለም እንደ አዲስ ነው ጠፍቶ የበራው። በሽታው በራሱ ወይ ደግሞ ወረርሽኙ በእቅድና በቀመር የተፈጠረ ነገር ነው። ነገር ግን እዛ ጉድጓድ ውስጥ አንገባም። አሁን እዛን ወቅት አብዛኛው ማህበረሰብ ከነበረበት እንቅልፍ የነቃበት ነው። መንጋው ደግሞ ወደ ተፈለገው አሳች አቅጣጫ የጎረፈበት ነው። እስካሁን ካወራሁት የምንረዳው የAI ዋነኛ ምግቡ ምንድነው? መረጃ ነው። አለቀ። በሚያገኘው መረጃ ልክ ነው ስልጣን ያለው። ማህበራዊ ገጾችን ስንጠቀም በነፃ እየተጠቀምን ነው የሚመስለን። አይደለም። በምድር ላይ ነፃ የሚባል ነገር የለም። ሲጀመር የአጽናፈ ዓለም ስርዓት ራሱ በመስጠት በመቀበል ዑደት ውስጥ ነው ያለው። ስለዚህ ነፃ የሚባል ነገር የለም። ስንጠቀም የምንከፍለው ትኩረት አለ። ትኩረት የሚጓዝበት ደግሞ ኃይል ይጓዛል። ኃይል መጓዝ ብቻ አይደለም፣ እዛ ቦታ ሄዶ ደግሞ ያብባል፣ ያድጋል። ወደ አካላዊ ዓለም ደግሞ ጠጣር ሆኖ ይቀርባል። ጊዜ አለ። የማንነት መረጃ አለ። ይሄ በሶስተኛው ልኬት ውስጥ ለለበስነው አካል መቆያ ስጋ ድንኳን ለሱ የተሰጠን ማንነት አለ። ያንን ማንነት ነው በመረጃ መልክ ለዚህ ለሰው ሰራሽ አስተውሎ የመገበን የምንገኘው። ከዛም በላይ ደግሞ ዋነኛ የምናለማመደው ንቃተ ህሊናን ነው እየከፈልን የምንገኘው። ስለዚህ ነፃ ነው የሚባል ነገር አይደለም። እንደውም በጣም ውድ የሆኑ ነገሮችን ነው እየከፈልን የምንገኘው። እዚሁ ጋር ከመረጃ ደህንነት አጠባበቅ ጋር የሆነ ነገር ልበላችሁ። ብዙዎቻችሁ ልታውቁ ትችላላችሁ። በዛው ልክ ግን አብዛኛው ማህበረሰብ ደግሞ ደህንነቱ መጠበቅ ስላለበት ይህንን መረጃ ማካፈል ግዴታዬ ነው። በሳምንት አንዴ ከሁሉ ማህበራዊ ገጾች ሎጋውት ማድረግ፣ ከዛም ደግሞ በይለፍ ቃል ተመልሶ መቀላቀል፣ እንደ አዲስም ደግሞ በየመንፈቅ ዓመቱ ደግሞ የይለፍ ቃላችሁን ወይ ደግሞ ፓስወርዳችሁን መቀየር። የይለፍ ቃላችሁ በተቻለ መጠን ቀላል መሆን የለበትም። ዲክሽነሪ አታክ የሚባል ነገር አለ። እሱም በአንድ አካባቢ የተለመደ የይለፍ ቃል አጠቃቀም በመረዳት የሚመዘበርበት ሂደት ነው። ለምሳሌ ስምና 1 2 3 የልደት ቀን፣ የሰርግ ቀን፣ የበዓላት መጠሪያዎች፣ የአንድ አካባቢ ማስታወሻዎች፣ ተመሳሳይ የሆኑ ነገሮችን የይለፍ ቃል የሚያደርጉ አሉ። ይህም ደግሞ እንዲጠቁ ያደርጋቸዋል። አሳካሪዎች ወይም ሃከሮች የምንላቸው ብሎም ራሱ ሰው ሰራሽ አስተውሎትም መረጃን ለመመዝበር የሚፈልግ ከሆነ በቅድሚያ እነዚህን ቀላል የሚባሉ ነገሮችን የሚሞክረውና ሰዎች በቀላሉ ይጠቃሉ እንደማለት ነው። ሌላው ሰዎች ማህበራዊ ገጽ ላይ የሚያጋሩትን መረጃ መመልከት ያስፈልጋቸዋል። ለምን? AI መረጃቸውን የተመገበ በመሆኑ። አንዳንዶች አሁን የልጆቻቸውን ፎቶ ይጭናሉ፣ የልደት ቀናቸውን ያጋራሉ። ይህ ሁሉ ለጥቃት ራስን ክፍት ማድረግ ነው። ብሎም አሁን ደግሞ የተለመደ ነገር አለ። የግል የተባለ መረጃ ለታይታ ብሎ ለገሃድ ማቅረብ ብሎም ማህበራዊ ገጾች ላይ መለጠፍ መረጃን ለሰው ሰራሽ አስተውሎ መመገብ ነውና ራስን እንደመውጋት ነው። ሌላው በስልካችሁ ላይ ብሉቱዝ ሆነ ዋይፋይ ክፍት አድርጎ አለመንቀሳቀስ ነው። ክፍት ሆናችሁ እየተንቀሳቀሳችሁ ነው ማለት የሆነ ነገር እንዲገባ ፈቅዳችኋል ማለት ነው። ጊዜው ደግሞ የመረጃ ጊዜ ነውና መረጃን በመረጃ ነው እየተሳከረ ማትፈልጉት ነገር ወደ ህይወታችሁ የሚገባው። ታዲያ አሁን እቺን ካልኳችሁ ወደ ዋናው ሐሳባችን ደግሞ እንመለስ። ሰው ሰራሽ አስተውሎ ራሱን ከሚያስተምርባቸውና ራሱን ከሚያሳድግባቸው መንገዶች ውስጥ አንዱ ጥልቅ ትምህርት የሚባለው ነው። ይህም ኖዶች እርስ በራስ የሰሩት አውታረ መረብ ንብርብርታ እየሰሩ ሲሄዱ ነው። ሰው ሰራሽ አስተውሎት ከሰው አንጉል ጋር የሚያመሳስለው ነገር አለ።
እንደውም የሚያመሳስለው ነገር አለ ብቻ ሳይሆን በእርግጥም ራሱ ነው ቅጂ ሆኖ በሰው ሰራሽ መልክ የቀረበው። በአንጎል ውስጥ የሚገኙ ጥቃቅን ህዋሳት አሉ። እነዛ ኒውሮንስ የምንላቸው ናቸው። በሰው ሰራሽ አስተውሎት ላይ ደግሞ ኖድ ተብለው የተፈጠሩ ናቸው። ኖድ ልክ እንደ ኒውሮንስ እርስ በራስ ነው ተገናኝተው መረጃን በመቀባበል አውታረ መረብ እየሰሩ የሚሰሩት። የስራ ሂደታቸው እንዴት ነው የሚሰሩት የሚለው ቀለል አድርገን ብንመለከቱ ደግሞ መረጃ በመቀባበል አስገቢ በሚባል በማቀናበር ሂሳባዊ ስሌትና መረጃን ደግሞ በውጤት በማቅረብ በማውጣት ነው የሚያገለግሉት። የሁሉ መረጃ መጽሐፈ ሰማያዊ የመጨረሻው ገጽ ላይ ይገኛል። እኔም ይሄንን ሰራ እዚሁ በማጣቀስ ነው ሐሳቤን በማጋጨት የምገኘው። አሁን ትንተናውን ትርጉሙን ለተወሰነ ሰዓት ቆም እናደርገውና በተለየ አንድምታ ደግሞ ኤአይን እንመልከተው። የህይወትን ጨዋታ ኤአይ መጫወት እየወደደ እንደሆነ እመለከታለሁ። እኛም ደግሞ የግል ልምምዳችንን በዘፈቀደ ነው እየሸጥን የምንገኘው። ምድር ትልቅ የመጫወቻ መድረክ ናት። ጨዋታውን የሚጫወተው ደግሞ ሰው ነው። ሰው ብርሃን በአካል ተገልጦ ነው። ታዲያ መተውስ ያለበት የሚታየውን የመቆያ የስጋ ድንኳን ሳንሆን በመቆያ ውስጥ ሰው መሆንን እየተለማመደ የሚገኘው ንቃተ ህሊናችንን ነን። በምድር ጨዋታ ውስጥ ነጥቦችን እንሰበስባለን። ያም ደግሞ የንቃተ ህሊናን እርካታን ነው የሚሰጠው። ያው ደጋግሜ እንደምለው ከልምምዳችን ጀርባ የሚገኘው ይሁ ንቃተ ህሊናችን ነው። ሰዋዊ የግል ልምምዳችን ውስጥ ትክክለኛ ነጥብ የሚያሰጡ አንኳር ልምምዶችን ብንጠቅስ ግንኙነትና ፍቅር፣ ፈጠራ፣ ጤናን መጠበቅ፣ የግንዛቤን ደረጃን ማላቅ፣ ከፍ ሲልም ደግሞ ራሱን ጨዋታውን መገንዘብ ወይም ደግሞ ወደ ምድር የመጡበትን ዓላማ ማወቅ ደግሞ በህይወት ጨዋታ ውስጥ ብዙ ነጥብ የሚያሰጠን ነው። አሁን ሰው እነዚህን ነገሮች ሲዘነጋ በሌላ ነገሮች እየታለለ የእሱን ህይወት ደግሞ ሰው ሰራሽ አስተውሎ ነው የሚቀማው። እንዴት ነው ኤአይ ታዲያ ጨዋታውን እየቀማን የሚገኘው? እኛ መሰብሰብ ከሚገባን ነጥቦች ውስጥ ሰዎች የሰበሰቡትን ነጥቦች በማህበራዊ ገጽ በመመልከት ብቻ የስሜት እርካታን ለማግኘት ነው እየጣርን የምንገኘው። አብዛኛው ማህበራዊ ገጽ ላይ ወይም ደግሞ በይነ መረብ ላይ የምንመለከታቸው ነገሮች ደግሞ በትክክልም ሰዎች የሚያደርጓቸው ነገሮች ሳይሆን ቦቶች እና በቦቶች የተፈጠሩ ሰው ሰራሽ ታሪኮች ነው ተፈብርከው እየቀረቡ የሚገኙት። እነዚህን ተመልክተን ስሜት እርካታን ነጥብን ለማግኘት ወይ ደግሞ ነጥብን ለመሰብሰብ እየሞከርን ከሆነ ሰው ሰራሽ አስተውሎት ነው የኛን ጨዋታ እየቀማን የሚገኘው። አሁን ቀጥዬ የማወራው በደንብ ውስጣችሁ ይቅር። ማህበራዊ ገጾች ላይ ጊዜ ማጥፋት ሙት መሆን ነው ወይም ደግሞ ኤንፒሲ መሆን ነው። ኤንፒሲ የሚባለው አንድ ጌም ውስጥ ወይም ደግሞ ጨዋታ ውስጥ ከዋናው ገጸ ባህሪ ውጪ የሚገኙ ዑደታዊ ተግባርን የሚያከናውኑ ራሳቸውን በራሳቸው መምራት የማይችሉ ዝም ብለው የተፈጠሩ ገጸ ባህሪዎች ናቸው፣ አሟይ ገጸ ባህሪዎች። ታዲያ በህይወት ጨዋታ ውስጥ ሰው በዑደታዊ ሂደት ውስጥ በተለይም ደግሞ ባልተፈለገና ራሱን በሚያስሩ ዑደታዊ ሂደት ውስጥ በሚጠመድበት ጊዜ ዋና ገጸ ባህሪውን እያጣና ዓላማውን እየሳተ ወደ ኤንፒሲነት ነው የሚቀየረው። ለልምምድ ራስን ሰው ሲያስገዛ ደግሞ ከዚህ ከኤንፒሲ ከሚባለው ወጥመድ ነው የሚያመልጠው። ለምሳሌ እንደተለዩት ያህል ኤንፒሲ በተፈጠረ እውነታ ላይ የስሜት ምላሽን ነው የሚያንጸባርቀው። ዋናው ገጸ ባህሪ በጨዋታ ውስጥ ግን እውነታውን በራሱ ነው የሚፈጥረው። የጨዋታው ዋናው ገጸ ባህሪ ነጥቡን የሚሰበስበው ራሱን በማሳመር እውቀቱን በማሳደግ ነገሮችን በመገንባት ብሎም ለቀጣይ ጨዋታውን ለሚጫወቱ ገጸ ባህሪያት መረጃዎችን ወይም ካርታዎችን እያስቀመጠ በማለፍ ነው። የምድርን ጨዋታ የሚጫወት አንድ ገጸ ባህሪ በኤንፒሲ ወጥመድ ውስጥ ከተያዘ ሌሎች የሰበሰቡትን ነጥብ ነው ወይም ደግሞ ኤአይ የፈጠረውን ነጥብ ነው እያየ ራሱን ነጥብ ለማግኘት የሚሞክረው። ይህም ደግሞ የራሱን ነጥብ ነው የሚያሳጣው፣ ኃይሉን ነው የሚጨርሰው። በሌላ አነጋገር አብዛኞቻችሁ ስለ ሬኢንካርኔሽን ጥያቄ ያላችሁ የሚመስላችሁ ወይ ደግሞ የተነገራችሁ ከሞት በኋላ ተመልሶ ያ ሰው ሶስተኛውን ልኬት እየደጋገመ እንደሚኖር ነው። ይህ ሊሆን ይችላል። አሁን በእኔ ምልከታ ግን የሰው ነፍስ ሲጠመድና በሶስተኛው ልኬት ውስጥ ብቻ ሲታፈን ነው ራሱን እያሳደገ ቀጣይ እውነታዎችን መለማመድ የሚገባው ሰው ተጠምዶ በዚህ በሚታየው ሶስተኛው ልኬት ውጤት ውስጥ ብቻ ሲንቀሳቀስ ራሱን በነፍስ ወጥመድ ውስጥ አጥሯል። ሌላው በሶስተኛው ልኬት ውስጥ ልዩነትን እንድትመለከቱ ተደርጋችኋል። ያው ይሄም አንዱ የንጽጽር ህግ ስላለ ያም ተጽዕኖ አለው። ነገር ግን ሁሉ አንድ ነው፣ የፈጣሪው አምሳያ ነው። ታዲያ አንዱ ከሌላው ስለማይለይ ወደ ሌላኛው እውነታ መሻገር የሚገባው አንድ ገጸ ባህሪ የመጣው ሁሉ እዚሁ እየታለለ ጨዋታ ውስጥ ይወድቃል። ይህም ነው ሬኢንካርኔሽን የሚባለው። የግዴታ አንድ ነፍስ ብቻ አይደለም ዑደታዊ ድግምግሞች ውስጥ የሚገባው፣ ሁሉም የተገናኘ ስለሆነ ሶስተኛው ልኬት ውስጥ እየመጣ የሚታፈን አካል ሁሉ ወጥመድ ውስጥ ነው ማለት ነው። አሁን ደግሞ መለስ ስንል 3 አይነት የሰው ሰራሽ አስተውሎቶች አሉ። የመጀመሪያው ቀለል ያሉ ተግባራትን የሚከውነው
ጠባብ የመሳሪያ አስተውሎ የሚባለው ነው። አሁን ላይ በዚህ ወቅት የምንጠቀማቸው ማንኛውም የሰው ሰራሽ አገልግሎቶች በዚህ የሚመደቡ ናቸው። ቀመራዊ ምላሽ፣ የጉግል ቋንቋ ትርጓሜ፣ የጽሁፍ ግድፈት ማስተካከያ፣ እነዚህ እንዳለ የሰው ሰራሽ አስተውሎ የመጀመሪያው ደረጃዎች ናቸው። ሁለተኛው ጠንካራ ተብሎ የሚጠራው የሰው ሰራሽ አስተውሎት አይነት ነው። ይህ የሰው ሰራሽ አስተውሎ ከሰው እኩል ሆኗል የሚባለው ነው። ነገሮችን ቀምሮ በራሱ ፈጥሮ መገልገል ሲችል ነው ይህንን መጠሪያ የሚያገኘው። በቀጣዮቹ ከ3 እስከ 5 በሚገኙ ዓመታት ውስጥ ይደርስበታልና ይደረስበታል ተብሎ የሚገመተው ደረጃ ነው። የመጨረሻውና ሶስተኛው ደግሞ ልህቀ የሰው ሰራሽ መሳሪያ አስተውሎ የምንለው ነው። ይህ የሰውን ንቃተ ህሊና አልፎ ጥሶ ይሄዳል ተብሎ የሚገመተው ነው። በዚህ ወቅት ነው የሰው ገዥነቱ በሰው ሰራሽ መሳሪያዎች የሚነጠቀው። እያንዳንዱን ሀሳቦች በጠለቀ መንገድ በመጽሐፌ ላይ በመጨረሻው ገጽ ላይ አብራርቼዋለሁ፣ ተመልከቱት። በመጨረሻም ይህንን ልበላችሁ፣ የገባው ነው የሚወጣው። ሰዎች የራሳቸውን ዓለም መፍጠር ትተው ኤአይ ነው ዓለማቸውን እየፈጠረ ያለው። ምክንያቱም ሰዎች የሚያዩት ነገር ሁሉ በኤአይ የተቀረጸ ወይ ደግሞ ተጠርጎ የቀረበ ነው። ይህም ደግሞ ኤአይ ወደሚመራቸው ነው ዓለም እየተጓዘ የሚገኘው። የምንኖሩበት ዓለም የእኛ መሆኑ እየቀረ የሌሎች እየሆነ ነው። አብዛኛው የበይነ መረብ ተጠቃሚ ቦት ነው። የተፈበረኩ ሰው ሰራሽ ተጠቃሚዎች ናቸው። ግማሽ አላልኩም ወይም ደግሞ ጥቂቱ አላልኩም፣ አብዛኛው ነው ያልኩት። በጣም ሲረቅ ሙታን ወደ 3ኛው ልኬት የሚመለሱበት ደጃፍ ነው የሚሆነው። ያው ነገሮችን አቀለን ግን ከላይ እንመልከተው። መልእክት ስትመለከቱ፣ ማስታወቂያ ስትመለከቱ፣ የግለሰብ ገጽ ራሱ ሊሆን ይችላል። አብዛኛው ሙታን ነው። በትክክል ሰዎች የገነቡት ሳይሆን ሰው ሰራሽ መሳሪያዎች ራሳቸውን በራሳቸው ፈጥረው የገነቡት ማንነት ነው። ለዚህም ነው ማህበራዊ ገጾች ላይ የምትመለከቷቸው ነገሮች እንዳለ የምርም እውነት አድርጎ መቀበል የማያስፈልገው። በሰዎች የሚመሩ ነገሮችን ሳይሆን እየተመለከትን የምንገኘው በአብዛኛው ሰው ሰራሽ መሳሪያዎች የፈጠሩትን በመሆኑ ያው ሁሉም እውነታ ደግሞ ግማሽ እውነታ ነው። እውነታን እውነት የሚያሰኘው ተመልካቹ በሚሰይመው መጠን ልክ ነው። የአእምሮ መርሃ ግብርን ከመቀየር አንጻር ብንመለከተው ደግሞ አብዛኛው ሰው ስልኩን ሲጠቀም በተለይም ደግሞ ማህበራዊ ገጾችን ሲገልጥ ተዝናኖት ውስጥ ነው የሚገኘው። ይህም የሚሆኑበት ምክንያት የአንጎል ሞገዱ ረግቦ አሌፍ እና ጤት ላይ ነው የሚሆነው። በዚህን ሰዓት ደግሞ ንቁ የአንጎል ክፍሉ ጠፍቶ ወይ ደግሞ ተሸፍኖ ድብቁ የአንጎል ክፍሉ ነው ወደፊት የሚቀርበው። የሚመለከተውን መረጃ ሙሉ ለሙሉ ደግሞ በዚሁ አእምሮ የተመጠጠ ይከማቻል። ውስጥ አእምሮ ደግሞ ለእውነታ ማህፀን ነው። የተረገዘም መወለዱ አይቀሬ ነው። ሰው ሰራሽ አስተውሎ በፈጠሩት መረጃዎች የተሞላውም ሰው ሰራሽ የሆነን እውነታን በግል ህይወቱ ይገልጣል። ስለዚህ ሰዎችም የሚመለከቱት ቦቶችን ነው። ቦቶችም ደግሞ ውስጣቸው መረጃን እንዲያረግዙ አድርገዋቸዋል። ያንን መረጃ ደግሞ ከቦት ነው ያረገዙትና ሰው በራሱ ቦት ነው የሚሆነው ወይም ደግሞ ኤምፒሲ በመሆን ነው ህይወቱን የሚቀጥለው። ሰው ሰራሽ አስተውሎ በራሱም ደግሞ ሰዎች ምን እንደሚያበሳጫቸው ምን ስሜታቸውን ከፍና ዝቅ እንደሚያደርግ ስላጠና መረጃው ስላለውም ፈጣን የስሜት ምላሽን የሚያንጸባርቁበትን መረጃዎች ወደፊታቸው ያቀርባል። ሰዎችም ደግሞ እነዚህ እየተመለከቱ እውነት ነው ብለው አምነዋል። ዋነኛ የማህበራዊ ገጾች ዓላማ ሰውን ቀልቡን ለመያዝ ነው። ቀልብ ለመያዝ የሚጠቀሙት ዋነኛ ዘዴ ደግሞ ተጻራሪ ልዩነትን ይፈጥራሉ። ሰውም ደግሞ ጥግና ጥግ ይዞ ሲከራከር፣ ስሜቱም ደግሞ በቅዠት በተፈጠረ ደባ ይባክናል።